እና ነው ውትድርና ላይ ሆኖ ሶላት በእርግጥ በስራው ላይ አይፈቀድም። እንደ እስልምና ደግሞ ምን ይላል ማለት ስለ እስልምና ላይ ስለ ውትድርና ምን አይነት ፈትዋ ይሰጠኛል የሚለውን ካንተ ለመስማት ፈልጌ ነው። ባለውበት እየጠየኩ ነው። አንዳንዶቹ ችግር የለውም ወታደር ኃጢአት የለበትም ምን የለበትም ምናምን የሚባል ፈትዋ አለ። ሶላት ትሰግዳላችሁ? ሶላት አይፈቀድም። ስለዚህ ኩፍር ላይ ነው ያላችሁት። ኩፍር ላይ ነው ያላችሁት። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልዐህድ አለዚ በይነና ወበይነሁም ሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በከሃዲያኖች መካከል ያለው ትልቁ የሚለየን ነገር ሶላት ነው አሉ። ሶላትን የተዋት ሰው በእርግጥም ከፍሯል፣ ከእስልምና ወጥቷል አሉ። ምን አይነት ጂሃድ ነው? ምን አይነት ትልቅ ስራ ነው ይሄ? ሶላትን የተወሰው የጀሃነም ነው። አላህ በቁርአን ላይ ቃል በቃል ተናግሯል። እና ከተናገረ ያ ነገር ተፈጻሚ ነው። ያ ጀማዓ ሊኩል ነበኢን ሙስተቀሩን ወሰውፈ ተዕለሙን ብሏል አላህ በቁርአን ላይ። ለእያንዳንዱ ለተናገርኩት ነገር በዚህ በቁርአን ላይ ፍቹን ወደፊት ታገኙታላችሁ፣ እሱንም ወደፊት ታውቁታላችሁ እያለ ተናግሯል። ጀሃነም ነው ብሎ ከተናገረ አላህ ማንም የማይሽረው የሆነ ቃል ነው። የሰው ንግግር አይደለም ቁርአን። ሰው ሀሳብ ሰጥቶ ያለፈው ሊሆን ይችላል፣ ላይሆንም ይችላል። የአምላክ ንግግር የአላህ ሱብሓነሁ ወተዓላ ንግግር እስከሆነ ድረስ ምንም የማይሻር የሆነው ቃሉ ነው። ምን ብሏል ታዲያ? ሶላት ስለማይሰግዱ ሰዎች ከተባለ ማሰለከኩም ፊ ሰቀር ቃሉ ለም ነኩ ሚነል ሙሰሊን። ጀሃነም ሰዎች የትንሣኤ ቀን ይጠይቃሉ። ምንድን ነው ጀሃነም እንድትገቡ የዳረጋችሁ ይባላሉ አለ። ሶላት አንሰግድም ነበር በምድር ላይ ብለው ይመልሳሉ አለ። ስለዚህ ሶላት የማይሰግድ ሰው የጀሃነም ነው። በዚህ ላይ አላህ ሱብሓነሁ ወተዓላ በፍጹም ማንም ጋር አይደራደርም። ያታችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ታሪኩ ሶላህ ዩሕሸሩ መዐ ፊርዓውን ወሃማን ወቃሩን ወኡበይ ብኑ ኸለፍ አሉ። ሶላትን የተወሰው የትንሣኤ ቀን ከፈርዖን ጋር ከሃማን ከቃሩን ከኡበይ ብን ኸለፍ ጋር ይቀሰቀሳል አሉ። ወኡበይ ብን ኸለፍ ፊርዓውኑ ሃዚሂ ልኡማ በነፍስ ሐዲስ ነቢ ዐለይሂ ሰላቱ ወሰላም። ከእነዚህ ጋር ነው የሚቀሰቀሰው። ከነቢያቶች ጋር ከአማኞች ጋር አይቀሰቀስም። ከነ ፊርዓውን ጋር ተቀስቅሶ ከነ ፊርዓውን ጋር አብሮ ጀሃነም ይገባል። ታቸዋል። ስለዚህ በሶላት ላይ አትደራደሩ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ያዝ አደረጉትና አንዱን ሰሓባ ላ ተትሩክ ሶላተከ ሙተዓሚዳ ፈመን ተረከ ሶላተሁ ሙተዓሚደን ፈቀድ በሪአት ሚንሁ ዚማ አሉ። አደራ አውቀህ ሆን ብለህ ሶላትህን እንዳትተው አሉ።